ዝምተኛ ሰው ድንቅ የሆነ ልዩ የሚያደርገው ነገር አለው። ይህም ብዙ ከሚያወሩና መለፍለፍ ከሚያበዙ ሰዎች አንጻር ግሩም የሚያስብሉ ወርቃማ የሆነ ባህሪያትን ተላብሰዋል። ይህንንም ባህሪ በዚህ ቪዲዮ ላይ በዝርዝር ተገልጿል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩት። የመጀመሪያውና ዋነኛው የዝምተኛ ሰው አስገራሚ ባህሪ ነገን አቅርቦ ይመለከታል። ዛሬን ምን ቢያደርግ ነገ መልካም ነገር ይፈጠራል፣ በተቃራኒው ዛሬን ምን ቢሰራ ነገ ምን ክፉ ውጤት ይመጣል የሚለውን የነገውን ውጤት በዛሬው ውስጥ ሆኖ መመልከትና መረዳት ይችላል። ነገ ምን ይከተላል፣ ምን ይመጣል፣ የት ደርሳለሁ፣ ነገ ምን እሆናለሁ የሚለውን መረዳት ይችላል። ዝምተኛ ሰው ዝምታ ነገን መመልከት የሚያስችል አጉል የልብ መነጽር ነው። በዚህም ዛሬ ላይ ለሚከውናት እያንዳንዷ እንቅስቃሴና ተግባራት ጥንቃቄን ያደርጋል። መናገር ስለቻለ የሚናገር፣ መጠጣት መመገብ ስለቻለ የሚመገብ፣ መጉዳት ስለቻለ የሚጎዳ አይነት ማንነት የለውም። ስህተቶችን እንዳይሰራ የማይነካ ላለመንካት፣ የማይባል ላለማለት፣ የማይነገር ነገር ላለመናገር አብዝቶ ይጠነቀቃል። በስሜት የማይመራ በእልህ የማይገፋ አይነት ስብዕናን የተላበሰ ነው። ነገን ተሻግሮ ይመለከታልና አሁንን በእጅጉ ይጠነቀቃል። ሁለተኛ በእጅጉ አዋቂ ነው። ዝምተኛ ሰው አእምሮ ውስጥ ዕውቀት፣ ችሎታ አለ። በሚያዘነብል ጎንበስ ብሎ በሚታይ ዛፍ ላይ ፍሬ አለ። ፍሬ የሌለው ዛፍ ግን ወደ ላይ ተንጨፍርሮ እዩኝ እዩኝ የሚል አይነት ይመስላል። ዕውቀት ያለው በዝምተኛ ሰው ዘንድ ነው። ብዙ ተናጋሪ ሆነ ብዙም ዕውቀት የለውም። ልክ እንደሚንሿሿ ጽናጽንና እንደሚጮህ ከበሮ ውስጡ ባዶነት ያጠቀዋል። ይህ መረጃ አንጻራዊ ምልከታን የያዘ መሆኑን አትዘንጉ። እናም ዓለማችን ላይ ትላልቅ ድንቅ የሚባሉ እጅን ባፍ የሚያስጭኑ ትንግርት ነው የሚባሉ ተግባራቶችን የከወኑት እኚሁ ዝምተኛ ሰዎች ናቸው። በዝምተኛ ሰዎች ዘንድ ከፍተኛ የሆነ የፈጠራ አቅም አለ። የማድረግ፣ የመረዳት፣ ቀድሞ የማወቅ፣ የመገንዘብ አቅሞችን የተላበሰ ነው ዝምተኛ ሰው። ሶስተኛ የአስተውሎት ጉዞን ማድረግ። ዝምተኛ ሰው ጉዞ በአስተውሎት የተሞላ ነው። ኮዝ ኤንድ ኢፌክት የሚለውን ታሳቢ በማድረግ እያንዳንዱ የህይወት እርምጃው በዚህ መልኩ ነው። መንገዱ ስለታየው የሚጓዝ፣ ክረምት ስለሆነ በቀኑ ካፖርት የሚደርብ አይነት አይደለም። ዝምተኛ ሰው በባህሪው እርምጃውና ጉዞ ሁሉ የተለካ ነው። ትላንትን የማይራገም፣ አሁንን የማያቃጥል፣ ለነገውም የማይጨነቅ ብልህና የአስተውሎት ጉዞን የሚያደርግ ነው ዝምተኛ ሰው። በእያንዳንዱ እርምጃውና ጉዞ መያዝ የሚገባውን የመንገድ ስንቅ፣ የጦር ትጥቅ ሁሉ ያሟላል። በጉዞም የሚገፋው መንገደኛ፣ የሚያፈርሰው አጥር፣ የሚረግጠውም ችግኝ አይኖርም። እያንዳንዱ ስራውና ተግባሩ ሁሉ በአስተውሎትና ሌሎችን የማይጎዳ፣ ራሱንም የማያደክም፣ ለጸጸት የማይዳርግ፣ ሰዎችን የማያስከፋ፣ የማያስቀይም ነው። በአስተውሎት ጉዞ ውስጥ ራሱን ማሻሻሉን፣ ሙያውን ማሳደጉን፣ ዕውቀቱን ማሳደጉን፣ ቀን ተቀን የለውጥ መንገድ ላይ መሆኑን አይዘነጋም። አራተኛ እርጋታና ተመስጦ። ዝምተኛ ሰው በሁሉም ተግባሩ የተረጋጋና አስተዋይነትን የተላበሰ ነው። ዝምተኛ ሰው ራሱን ያዳምጣል፣ ለራሱ ጊዜን ይሰጣል፣ ራሱንም ይጠይቃል። እኔ ማን ነኝ? ምን እያደረግኩ ነው? ወዴት እየሄድኩ ነው? ምን ጥንካሬና ምን ድክመት አለኝ? ምን ላሻሽል? ምንስ ላስቀጥል? ራሱን ይጠይቃል። ዝምተኛ ሰው ተመስጦ ያለው በዝምታ ውስጥ ነው። ራስን መገምገም ያለው፣ ራስን ማሻሻል መቀየር የሚቻለው በዝምታ ውስጥ ብቻ ነው። በዚህም ዝምተኛ ሰው እርጋታንና ተመስጦን ራስን በማድመጥ የታደለ ነው። አምስተኛው እውነተኛ ደስታን ማጣጣም። ብዙዎቻችን ዝምተኛ ሰው የሚጨነቅ፣ ዝም ብሎ የሚብሰለሰል ይመስለናል። ነገር ግን እውነታው እንደዚህ አይደለም። ዝምተኛ ሰው በብዙ ከሚያወራ ከሚለፈልፍ ሰው በተሻለ እውነተኛ የውስጥ ደስታ አለው። ምክንያቱም ያላመነበትን፣ ያልገመገመውን ምንም አይነት በጎ ያልሆነ ንግግርን ስለማያደርግ፣ ነገውን ታሳቢ በማድረግ ጉዞውን በአስተውሎት ስለሚያደርግ፣ የተረጋጋና ራሱን የሚያዳምጥ ስለሆነ ከህሊናው ጋር የተስማማ ነው። በዚህም አእምሮውን የሚሰርቀው፣ ውስጡን ሰላም የሚነሳው፣ ደስታውን የሚያሳጣው አንዳች ነገር አይኖርም። በዝምታ ውስጥ ሆኖ ደስተኛ ነው። ብቻውን ሆኖ ውስጡ ሰላም ነው ዝምተኛ ሰው። ስድስተኛ
በራስ መተማመን። ዝምተኛ ሰው በባህሪው በዝምታ ውስጥ እምቅ የሆነ የማድረግ አቅምም ፍላጎትም አለው። በራሱ ይተማመናል፣ ማድረግ እንደሚችል ሙሉ እርግጠኛ ይሆናል። ምክንያቱም ይህ አይነት ሰው ስለ ራሱ ጠንቅቆ ያውቃል። አቅሙን፣ ችሎታውን፣ ዕውቀቱን እስከምን ድረስ እንደሆነ በትክክል ይረዳል። ዝምተኛ ሰው የማድረግ ወኔን የተላበሰ ነው። ለምሳሌ በትምህርቱ ዘርፍ ብዙ ጊዜ ግሩም የሆነ ውጤትን ማምጣት የሚችሉት እኚሁ ዝምተኛ ሰዎች ናቸው። በፈጠራው እጅጉን በአፍ የሚያስጭን ፈጠራን ለዓለም ይፋ የሚያደርጉት፣ በሀብትም በብዙ ዘርፍ ስንመለከት ዝምተኛ ሰው ግሩም የሆነ ውጤትን ማስመዝገብና ማምጣት የሚችሉ ናቸው። እንደ አጠቃላይ ዝምተኛ ሰዎች በብዙ ከሚያወሩና መለፍለፍ ከሚያበዙ ሰዎች ሞር ቁም ነገረኛ ናቸው። የስኬት ሰዎች ናቸው። ውጤትን አምጥተው የሚያሳዩ ናቸው። ቆራጥና ወደ ኋላ የማይሉ ደፋሮች ናቸው። የማድረግ ወኔና ፍላጎትን የተላበሱ ናቸው። አንድን ነገር ለማድረግ በራስ መተማመን አላቸው። ስለ ዝምተኛ ሰው የዛሬው መልእክት ይሄ ነበረ። ከወደዳችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉ። አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ዘውትር የምለቃቸው ቁም ነገሮች ወደ እናንተ እንዲደርሳችሁ አድርጉ። ሐሳብ አስተያየታችሁን ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላምና ጤና ከእናንተ ጋር ይሁን። ባይ ባይ። ሰላም ቆዩልኝ።